ዛሬ እኮ ሰኔ 30 ነው መምህር ቆቆመልሻለሁ ተረጋጊ ያዙ ማለት ወዴት ነው የስትል ነው ቆይ አይ እንደዚህ አይደለም እንዴ እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር እንበላ ነው ቻው ሳትለን እንዲል እንለይ ሰላም እንዴት ናችሁ? እንግዲህ ዛሬም በተለያዩ የሪአክሽን ቪዲዮዎች መጣናል ማለት ነው። እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸውን ቪዲዮዎች ይዘናል። እስከመጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቀጥታ ወደ ቪዲዮ። ሰኔ 30 ነው መምህር ያሲኑ እንግዲህ መምህር በሚገራርሙ ስራዎች የምናውቀው ልጅ መምህር ዛሬ ደግሞ ምን ያሳየን ይሆን? ሰኔ 30 ይላል መምህር አስታውስከኝ? ሰባተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አኩኩሉ በሉ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? በጣም ጎበዝ ልጅ ነው። አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት የኔ ደም የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር አንተ ግን አረጀ ማርጀት ግን ይመቻል አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ በፍቅር ወደቀ በሰላም ወደቀ በአንድነት ወደቀ በልቡ ያቄ ማልፈጠር ሰው እየሳቀ ትቆጣቸውም ዛሬ አንተን አይፈሩም ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ ሰላም ሰኔ 30 እንግዲህ አንድ ክፍል ወደ ሌላ ክፍል የምንዛወርበትን ካርድ የምንቀበልበት ቀን ያሲኑ ትችላለህ እውነት ትችላለህ ያሲኑ ይሄን ቪዲዮ እንግዲህ ሜንሽን ተደርጊ ነው እስኪ ቪዲዮን እንየው ቆቆመልሻለሁ ተረጋጊ ወገን መተናል ዛሬም ተግማምተናል ዛሬም ባበደ ቪዲዮ ተመልሰናል ከበሽታው ውጪ ያተረፍኩት እናንተ 50,000 ፎሎወሮች ነውና ሁላችሁንም በጣም አመሰግናለሁ ምንድነው የምትሰራው ቆይ አልጠራጠርም ዛሬም ባበደ ቪዲዮ ተመልሰናል ባችሁ ፎሎ አድርጉ ኮፒ ሊንክ ሼር አድርጉልኝ ምንድነው ያዘው አፍንጫውን ይዟል ኦይ ምንድነው ፊስታል ውስጥ ያስቀመጠው ለሻኝሽ ወዴት ነክ እኔ ወደ ጀሞስ ውስጥ አራ መስቀለኛው ጋር ነይ ግቢ ችግር የለም አመሰግናለሁ ምን ዛሬ ይዋል ይደም አራ ችግር የለም መንገራችን ኦኬ ከዛ ይሄ ያስቀመጠው እንዲሸታት ነው አቋቋምሽም ያሳዝናል ትራንስፖርት የለም ኦ ጀመራት መሽታት ጀመረ ይስቃል ደግሞ ሞከራት አንዳንዴ ይሰራል አንዳንዴ ይሄዳል ኦ ውይ ሽታ ወደዚህ ነው ታቢ ምን አለ ቆይ እሱ እንዴት አይሸተውም ማለት ምን ነው ይሸት
ፈገግ እያለ ነው። መኪና አልለመድሽም ማለት አልለመድሽም? አይ ብዙ በመኪና ኪስታል ውስጥ ምን አስቀምጦ ነው? ቆይ ኧረ ስምሽ ማን ነው? ማለት እኮ እኔ ምን ላድርግልሽ ታዲያ? በጣም ነው የሚሸተው። በጣም ነው የሚሸተው። በጣም ነው የሚረብሸው። ምን መኪናው ነው? እኔ ምንም አይሸተኝም እኮ ምን አድርግ ነው? ደርሰሻል እኮ መስከረኛ እዚህ ድረስ መጥተሽ እንዴ? ግዴታ ነው እንዴ? አውርደኝ ካለች ማውረድ ነው። ምንድነው እንደዚህ መጋተት? ምን ይሸታል? ሌላ ነገር ቢኖርባትስ ልጅቷ? ቆይ እንዴ እኮ ቆምልሻለሁ። ደርሰሻል እኮ መስቀለኛ ፊት ለፊት እኮ ነው። አይ ቅርብኛ አውርደኝ አልፈልግም። እዚህ ጋር አባት ባላህ አውርደኝ እዚህ ጋር እኮ ቆምልሻለሁ እኮ ምን አልኩኝ? እኔ ቆምልሻለሁ። እንዴ ምንድነው? ሌላ ነገር አለበት እንዴ? ማለት በቃ አላህ ይስጥህ አውርደኝ ከፈለክ እኮ አላህ ይስጥህ። ለኔም ላንቺም እኔ ገንዘብ አልፈልግም እኮ እሺ አውርደኝ እኮ ቆምልሻለሁ። ምን ሆነሽ ነው? ተረጋጊ። ደረስሽ እኮ መስቀለኛ። አልፈልግም። አቁመው። አልደረስኩም። ይቀረኛል። እዚህ ጋር መቆም አይቻልም። ይቻላል እንዴ? ያ መኪና ስትቆም እያለ እንዴ ምን ሆነህ ነው? አውርደኝ እኮ ደርሰሻል። እዚህ ጋር አልፈልግም። አውርደኝ። ይኸውልሽ አያቴ ምን ትላለች መሰለሽ? ወደሽ ከገባሽ ይገማሽ አይክፋሽ። አውርደኝ አልኩ። በእናትህ አውርደኝ። እጮሃለሁ። ምንድነው? አውርደኝ። ቆምልሻለሁ። ተረጋጊ። አውርደኝ። አልፈልግም። ተረጋጊ። አውርደኝ። አልፈልግም እኮ ቆምልሻለሁ። ተረጋጊ። አውርደኝ። አልፈልግም። ቆምልሽ። ማርያም ፍራንክ ነው። ማርያም ፍራንክ ነው። ማርያም ነው። ይሄ ነገር ግን ስክሪፕትድ ነው ወይንስ እንዴት ነው? የማይመስል ነገር ነው። ይሄ ነገር ስክሪፕትድ ነው የሚመስለው ግን ምን ይባላል? አሁን ግን ያው ስክሪፕትድ እንደሆነ ያስታውቃል። ምክንያቱም የልጅቷ ሪያክሽን በጣም እንትን ይላል። ጆኒና ሴዶ ተገናኙ። ሴዶ መደባደባቸው ተሰማ። ታዲያ ለውድድር ወይንም ለፍልሚያ ቀጠሮ ተይዘውላቸው የነበሩት ሁለቱ አካላት ከውድድሩ በፊት በምትመለከቱት ሁኔታ መደባደባቸው አረንጓዴ አሻራ ላይ እንግዲህ ተሰምቷል። ታዲያ ሲደባደቡ የጸጥታ አሻራቸውን ሊያገላግላቸው እየሞከሩም በምትመለከቱት ሁኔታ ቪዲዮ ተቀርጾ ጭራሽ ፌደራል ፖሊስ እያለ ነው እንደዚህ። አካላት የጸባቸው መንስኤ ወይንም የድብድባቸው መንስኤ እንደተገለጸው ከሆነ ጆኒ ሴዶን ከኋላ ይዞ ለመቆለፍ በሞከረበት ወቅት ሁለቱ አካላት መያያዛቸውና መደባደባቸው ተሰምቷል። እንግዲህ ቀናቸው እየደረሰ ነው። ሴዶ ማርሻል እና ጆኒ ጁጁቱስ ማን እንደሚያሸንፈ እንግዲህ ግምታችሁን እስኪ ኮሜንት ላይ አስቀምጡ። የዛሬ ቪዲዮአችን ይህንን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በቀጣይም ወደ እናንተ እንዲቀርብላችሁ የምትፈልጉትን ቪዲዮ ሜንሽን ማድረግ ትችላላችሁ። እንዲሁም በሌላ ጊዜ እስከምንገናኝ ቸርን ሰንብት።